ወንድም እህቶቿን ተሰናብታ ጎጆ ከቀለሰችና ወደ ዓለም ካርታ ከተቀላቀለች ገና 78 ዓመቷ ነው። ግን ልጅ እግር አይደለችም። ቆየት ብለን የምንጨዋወተው ከወንድም እህቶቿ ጋር ያሳለፈችው ከ5000 ዓመታት የኋሊት የሚልቅ ታሪክ ያላት የስልጣኔ ጉምቱ አገር ናት። የስሟ ትርጓሜ የንጹሃን ምድር ወይንም ንጹህ ምድር ይሰኛል። 5 ሀገራቶች የሚጋሩት የሂማላያ ተራራዎች ሰንሰለት ሀብሎ መንገዱን የሚጀምርባት ሀገርም ጭምር ነች። በተፈጥሮ ውበት ተወዳዳሪ ያልተገኘላት ይህች ሀገር ዓለም የውበት ፊልም ድርሰት ደርሳ ተዋናይ ብትፈልግ ቀድማ የምትመርጣት ውብ ሀገር ናት። ከበረዶ ለበሱ የምድራችን ሁለተኛው ግዙፉ ተራራ ኬቱ አንስቶ ምድራችን አራቱንም ማዕዘኗን አስሳ በርዝመታቸው ፊት መሪ አድርጋ ካስቀመጠቻቸው 14ቱ ግዙፎቹ ተራራዎች 5ቱ ቤታቸው እዚህ ነው። ደግሞ በዘመነኛው ዓለም ቀድማ የኒኩሌርን አረር የታጠቀችና ሙከራ ያደረገች ብቸኛዋ የኢስላሚክ ሪፐብሊክ ስቴት ሀገር ናት። ይግረማችሁና በዓለም ታሪክ ላይም የመጀመሪያው ኢስላሚክ ሪፐብሊክ ስቴት ነኝ ብላ እንደ አውሮፓውያን አቆጣጠር በ1956 ያወጀች ሀገርም ጭምር ነች። ይህች ሀገር በህዝብ ብዛቷ የምድራችን 5ኛዋ ትልቋ ሀገር ስትሆን በሚደንቅ ሁኔታ 67 ከመቶ የሚሆኑት ዜጎቿ እድሜያቸው ከ30 ዓመት በታች ነው። በወጣቶቿም ድርድር አታውቅም። ከ200 የሚልቁ ዩኒቨርሲቲዎችን ገንብታ እውቀት በየአይነቱ ታስቀርማለች። በዓለም እግር ኳስ መድረክ ላይ ስሟን ብዛም የገነነ ባይሆንም 70 በመቶ የሚሆኑትን በምድራችን የእግር ኳስ ሜዳዎች ላይ የሚንከባለሉትን ኳሶች አምርታ ለዓለም ገበያ ታቀርባለች። ጥንታዊቷ የዛሬ መዳረሻችን ዓለም ሳይነቃ ገና ድሮ በድንጋይ ላይ ታሪክን መጻፍ የቻለች ዓለም ዛሬ ላይ በልክ ያልተረዳት የቀደመችው ሜል ውሃ የአሁኗ ፓኪስታን ናት። ውድ የሀገሬ ልጆች ዛሬ ፓኪስታን ከትመናል። በዚህ አስደናቂ ጉዟችን ብዙ ስላልተወራላት የምድራችን አስደናቂ ሀገር ፓኪስታን በወጉ እንጨዋወታለን። ቻናላችንን ሰብስክራይብ እያደረጋችሁ ለጥቂት ደቂቃዎች አብራችሁን ተጓዙ። ፓኪስታን በደቡብ እስያ የምትገኝ ሀገር ስትሆን ዙሪያዋንም በምስራቅ ከህንድ፣ በሰሜን ከቻይና፣ በሰሜን ምዕራብ ከአፍጋኒስታን፣ በምዕራብ ከኢራን እንዲሁም በደቡብ ከአረቢያን ባህር ጋር የምትዋሰን ሀገር ናት። 881913 ኪሎ ሜትር ስኩዌር የምትሰፋው ፓኪስታን ፈረንሳይና ዩናይትድ ኪንግደም ተደምረው ካላቸው የቆዳ ስፋት ትልቃለች። ተፈጥሮ ባደለቻት ጂኦግራፊያዊ አቀማመጥም 1046 ኪሎ ሜትር ስኩዌር የሚረዝም የባህር ዳርቻን ከአረቢያን ባህር ጋር ትቋደሳለች። ፓኪስታን ፑንጃብ፣ ሲንዲ፣ ከሃይበር ፓክቱንኳና ባሉኪስት በሚባሉ 4 ክፍለ ግዛቶች የተዋቀረች ሀገር ስትሆን በመላው ሀገሪቱም 256 ሚሊዮን ገደማ የሚጠጉ ፓኪስታናውያን ይኖሩባታል። ይህም የምድራችን 5ኛዋ ባለ ግዙፍ የህዝብ ቁጥር ባለቤት አድርጓታል። ከጠቅላላ የህዝብ ቁጥሯም 15.17 በመቶ የሚሆኑት እድሜያቸው ከ4 ዓመት በታች ሲሆን 40.56 በመቶ የሚሆኑት ደግሞ እድሜያቸው ከ15 ዓመት በታች ነው። የዚህ ድምር ከፍ ብሎ ደግሞ ከጠቅላላው የሀገሪቱ የህዝብ ቁጥር 67 ከመቶ የሚሆኑት 30ን ያልደፈኑ ወጣቶች መሆናቸውን ያሳያል። እንዲሁም ከ40 ዓመት በታች ያለው ቁጥር ደግሞ 79 ከመቶ እንደሆነ ዓለም አቀፍ መረጃዎች ያትታሉ። ከተመሰረተች ገና 78 ዓመታትን ብቻ የደፈነችው ፓኪስታን ዓለም የሚገባትን ያህል መድረክ ከፍቶ ባይለፍፍላትም እሷ ግን ድምጿን አጥፍታ በእድገት ጎዳና ላይ ሽኮለሌ እያለች ትገኛለች። ዘመነኛው ዓለም ፓኪስታን ብሎ ያወቃት ይህች ሀገር እትብቷ የተቀበረው ግን ከዛሬ 5000 ዓመታትን በፊት ነውና ያለፈችበትን የታሪክ ጎዳና ብሎም ከወንድም እህቶቿ የነጠላትን የታሪክ አጋጣሚ ማወቅ መልካም ስለሚሆን በጊዜ መንኮራኩር ወደ ኋላ ነጉደን ጥንታዊቷን ፓኪስታን ላስተዋውቃችሁ። ፓኪስታን የጥንታዊው የኢንዱስ ቫሊ ስልጣኔ መነሻ ቦታ ነበረች። ከክርስቶስ ልደት በፊት በ3300 ዓመተ ዓለም የተመሰረተው ይህ ስልጣኔ ከታላቋ ግብጽ ስልጣኔም በ200 ዓመታት ይቀድማል። የኢንዱስ ቫሊ ስልጣኔ በእስያ ምድር ከቻይናው ያንግቴዝ ወንዝ እኩል ባይሆንም ነገር ግን በእስያ ካሉት ረጃጅም ወንዞች ውስጥ አንዱ በሆነው
በኢንዱስ ወንዝ ላይ ነው የተመሰረተው። ይህ ስልጣኔ ከክርስቶስ ልደት በፊት በ2500 ዓመተ ዓለም በከተማ ቅየሳ ወደር ያልተገኘላቸው እንደ ሞሄንጆዳሮ ያሉ በሰው ልጅ ታሪክ ውስጥ ቀድመው ከተቀየሱና ዘመነኛውንም የአርኪቴክቸር ጥበብ በሚስተካከል መልኩ የተዋቀሩ ከተማዎች ባለቤት ነበረ። በዘመኗ ከነበሩት ጥንቅቅ ብሎ በተቀየሰ የአርኪቴክቸር ጥበብ የዘመኗ ለንደን የነበረችውን የሞሄንጆዳሮን ከተማ የብርሃን ዘመን ትተን ወደፊት ስንቀርብ እንደ ታክቲባሂ ያሉ ቤተ መቅደሶችን እናገኛለን። የታክቲባሂ የቡድሂዝም ቤተ መቅደስ ከክርስቶስ ልደት በፊት ከ500 እስከ 900 ዓመተ ዓለም በአሁኗ ሰሜናዊ ፓኪስታንና በአፍጋኒስታን ግዛት ተነስቶ የነበረው የጋንድሃራ ስልጣኔ ዘመን ላይ እንደታነጸ በወቅቱም አገልግሎት ላይ እንደዋለ ይነገርለታል። ፓኪስታን የቡድሂዝም እምነት መነሻ ሀገር ባትሆንም እንደ ታክቲባሂ ያሉ የጥንታዊ የቡድሂዝም ቤተ መቅደሶች መገኛ ናት። በዘመንና በታሪክ ጉዞም የኢንዱስ ቫሊ ስልጣኔ ከወደቀ በኋላ የአሁኗ ፓኪስታን ግዛት ፐርሺያዎችን ጨምሮ እስከ ታላቁ ግሪካዊ ጦረኛ አሌክሳንደር ዘግሬት ተወራ አንዱ ለአንዱ እያስረከባት በጊዜ ዑደት ቀጥላለች። በዘመኗም የተለያዩ ስርወ መንግስቶች ተነስተው አልፈዋል። ለአብነት ያህልም የማሩያ ስርወ መንግስት ከ322 እስከ 185 ዓመተ ዓለም፣ የጉብታ ስርወ መንግስት ከ320 እስከ 550 ዓመተ ዓለም፣ የዴልሂ ሱልጣኔት ከ1206 እስከ 1526 እንዲሁም ከቀኝ ግዛት በፊት የመጨረሻው ስርወ መንግስት የነበረው የሙግሃል ስርወ መንግስት ከ1526 አንስቶ በእንግሊዝ ተረቶ ዙፋኑን እስከለቀቀበት 1857 ድረስ ደቡባዊ የእስያን ግዛት አንቀጥቅጦ ገዝቷል። የሙግሃል ስርወ መንግስትን ነገር እንመለስበትና የአሁኗ ፓኪስታን ግዛት እንዴት በታሪክ ሂደት ውስጥ እስልምና እንደተዋወቀች ላጫውታችሁ። ጊዜው ከክርስቶስ ልደት በኋላ በ712 ዓመተ ምህረት ሲሆን አንድ መሐመድ ቢን ቃሲም የተባለ የኡማያድ የአረብ ጦር ጀነራል የተሳካ ወረራን በደቡባዊቷ የእስያ ግዛት ሲንዲህ መፈጸም ቻለ። በዚህ አጋጣሚ ግዛቷ ከእስልምና ሃይማኖት ጋር ተዋወቀች። በዘመናት ቅብብልም ቀጠናው እንደ ጋሃዝ ናቪድስ፣ ግሁሪድስና የዴልሂ ሱልጣኔት ስርወ መንግስቶች አስቀጥለው የእስልምናን ባህል በቦታው በማሳደግ ለሙግሃል ስርወ መንግስት አስረከቡት። የሙግሃል ስርወ መንግስትም የበለጠ እስልምና በቀጠናው እንዲያብብ በማድረግ የተለያዩ አሻራዎችን በማሳረፍ በዘመነኛው ዓለም ህንድ፣ ፓኪስታንና ባንግላዴሽ ተብለው የሚጠሩትን አገራት በአንድ አገዛዝ ስር እስከ 1857 መምራት ቻለ። ኋላም ከ200 ዓመታት ለላቀ ጊዜ ሲያስተዳድረው የቆየውን የደቡብ እስያ ክፍል ለእንግሊዝ በ1858 አስረከበ። እንግሊዝም የሙግሃል ስርወ መንግስትን ጨምሮ በደቡብ እስያ ያሉትን ስርወ መንግስቶች በመውረር የአሁኗ ህንድ፣ ፓኪስታንና ባንግላዴሽ ግዛቶችን በማዋሃድ ብሪቲሽ ኢንዲያ የሚል ግዛት ማቋቋም ቻለች። አካባቢውንም ከ200 ዓመታት ለሚልቅ ጊዜ አስተዳድራ የመጨረሻ እንደራሴዋን እንደ አውሮፓውያን አቆጣጠር በኦገስት 15947 ከቀጠናው አስወጣች። ከእንግሊዝ ቀኝ ግዛት መላቀቅ በኋላ የብሪቲሽ ኢንዲያ ግዛት በፖለቲካና በሃይማኖት ቀውስ መታወክ ጀመረ። የአሁኗ ህንድ በሂንዱ እምነት ጸንታ ስትቆም፣ ፓኪስታን ደግሞ እስልምና የማትደራደርበት ሃይማኖቷ መሆኑን ገለጸች። በተጨማሪም በወቅቱ የሂንዱ እምነት ተከታዮች ቁጥር ብዙ በመሆኑ እንዋጣለን የሚል ስጋት ከእስልምና ሃይማኖት ተከታዮች ዘንድ መቀስቀስ ጀመረ። ነገሮች በዚሁ ተፋፍመው ቀጥለው ግዛቱ ለሁለት ተከፈለ። አንድ ህንድ ከመሃል፣ ምዕራብ ፓኪስታንና ምስራቅ ፓኪስታን ደግሞ ከዳርና ከዳር ህንድን ከበው ህይወት ቀጠለ። መከፋፈሉ ግን ሰላማዊ አልነበረም። በሂደቱ ከህዝባዊ አመጹ አንስቶ እስከ ስደቱ ከ1 እስከ 2 ሚሊዮን ገደማ የሚጠጉ ዜጎች ውድ ህይወታቸውን አጥተውበት አልፈዋል። በጠቅላላውም 10 ሚሊዮን የሚጠጉ ዜጎች ቀያቸውን ለቀው ለመሰደድና ወዳጆቻቸውንም ለመሰናበት ተገደው ነበር። ክፍፍሉ ተጠናቆ ህንድ አንድ ወጥ መሬት ያለው ግዛት፣ ፓኪስታን ደግሞ ምዕራብና ምስራቅ ተብላ ሁለት አራምባና ቆቦ መሬቶችን ማስተዳደሩን ተያያዘችው። ኋላ ላይ ግን ምስራቃዊቷ የፓኪስታን ግዛት በህንድ እርዳታ በ1971 ነፃነቷን በማወጅ የአሁኗ ባንግላዴሽ ሆና ተመሰረተች። ከዚህ ቀን በኋላም ዓለም ብሪቲሽ ኢንዲያ ብሎ ሲጠራው የነበረውን ግዛት ፓኪስታን፣ ህንድና ባንግላዴሽ እያለ መጥራት ጀመረ። ህንድና ፓኪስታንም ዘመናቸውን ሙሉ በአይነ ቁራኛ እየተያዩ ካሽሚር በምትባለው ግዛት ላይም በይገባኛል ጥያቄ ለብዙ ጊዜያት ጦር ሰብቀው እየተቧቀሱ ዛሬም ድረስ ተኮራርፈው ይኖራሉ።
የፓኪስታን ዋና ከተማ ኢስላማባድ ስትሆን 906.5 ኪሎ ሜትር ስኩዌር ትሰፋለች። መዲናዋም ከ1 ሚሊዮን በላይ ለሚሆኑ ፓኪስታናውያን መኖሪያ ናት። እንደ አውሮፓውያን አቆጣጠር በ1967 ከሌሎቹ የፓኪስታን ከተማዎች የዋና ከተማነትን በትረ መንግስት የተቀበለችው ኢስላማባድ ግንባቷ በ1960ዎቹ ነበር የተጀመረው። የፓኪስታን ዋና ከተማነት ወደ ኢስላማባድ እንዲዘዋወር መፈለጉም ሀገሪቱ በመላው ዓለም ያላትን ገጽታ በሰላም በንጽህና እንዲሁም በፈጠራና በእድገት እንዲተካ ለማሳየትም ታልሞ ነበር። ኢስላማባድ ዘመናዊነትና የተፈጥሮ ውበት ተቀናጅቶ የሚታዩባት አስደናቂ ከተማ ናት። መዲናዋን ለመቃኘት ስናስብ በቅድሚያ አይናችን ላይ የሚገባው ባለግርማ ሞገሱ የፋይሰል መስጊድ ነው። እጅግ ማራኪና የተራቀቀ የኪነ ህንፃ ዲዛይን ያለው የፋይሰል መስጊድ ለአማኙ ሙስሊም ማህበረሰብ ቀርቶ ለመንገደኛው ቱሪስትም ውበቱ አይንን የማያስከድን ማራኪ ነው። ይህ አስደናቂ መስጊድ በምድራችን ላይ ከሚገኙ መስጊዶችም 6ኛው ትልቁ መስጊድ ነው። አልፎ ተርፎም በደቡብ እስያ ከሚገኙ መስጊዶች ሁሉ ቁጥር 1ና ግዙፉ መስጊድ ነው። በቱርካዊው አርክቴክት ቬዳት ዳሎካይ ዲዛይኑ ተሰርቶለት እንደ አውሮፓውያን አቆጣጠር በ1986 ግንባታው የተጠናቀቀው ይህ መስጊድ የፓኪስታናውያን ብሔራዊ መስጊድ ሲሆን እጅግ በጣም ግዙፍ ከመሆኑ የተነሳ በውስጡ 100,000 ዙሪያውን ደግሞ 200,000 የሚጠጉ አማኞችን በአንድ ጊዜ ማስተናገድ ይችላል። ይህ ባለ ግርማ ሞገስ መስጊድ የህንፃ ዲዛይኑን ከጥንታዊ የሙስሊም ጎሳዎች የድንኳን ቅርጽ መነሻ ያደረገ ነው። ከመስጊዱ ባሻገር ዙሪያውን የከበበው አረንጓዴ መልክዓ ምድርና የማርጋላ የተራራ ጋራዎች ለተመልካች አይተኬ ገጽታን ይቸራሉ። የፓኪስታንን ዋና ከተማ ኢስላማባድን ሙሉ ለሙሉ ከጫፍ እስከ ጫፍ ለማየት ያሻው እንደሆነ አንድ ቦታ እንጠቁሞ። የማርጋላ ከፍታዎች ላይ የሚያገኙት የደአሚኒኮ መዳረሻ ሙሉ ኢስላማባድን በእጆ መዳፍ ያለች ያክል ከጫፍ እስከ ጫፍ ለመቃኘት አይነተኛ ቦታ ነው። በደአሚኒኮ ጫማ ላይ ቆመው ቢያሻውት የፎቶ ማስታወሻ ቢይዙ የለም ካሉ ደግሞ የከተማውን ግርግርና ሩጫ አሻግረው ቢመለከቱ መንፈስን የሚያረጋጋ ውስጣዊ ሰላምን የግሎት ያደርጋሉ። በዋና ከተማዋ የምናገኘው ሌላኛው አስደናቂ መስህብ የፓኪስታን ሐውልት ሲሆን ይህ በ4 ምሰሶዎች ተጋርዶ ለመፍካት የተዘጋጀ አበባ በሚመስል ቅርጽ የተሰራው ሐውልት በዋናነት 4ቱን የፓኪስታን ግዛቶች ማለትም ፑንጃብ፣ ሲንዲ፣ ከአይበር ፓክቱንኳና ባሉኪስታንን ይወክላል። ሐውልቱም ከዋና ከተማዋ መገለጫነት በዘለለ የፓኪስታንን ታሪክ ቁልጭ አድርጎ ያሳያል። ከፓኪስታን ሐውልት አጠገብ ደግሞ የፓኪስታን ብሔራዊ ሙዚየም ይገኛል። በሙዚየሙ ውስጥም የዛሬዋ ፓኪስታን ከዛሬዋ በፊት ያለፈችበትን የታሪክ ዳራዎች በእጅ የመዳሰስ ያህል በአይናችን መቃኘት እንችላለን። ሙዚየሙን ኮምኩመው ሲጨርሱ በማርጋላ ተራራዎች ስር በሚገኘው በሰው ሰራሹ ሐይቅ ራዋል ሐይቅ ላይ ቢያሻውት አሳ ማጥመድ፣ ቢፈልጉም ጀልባ መቅዘፍ፣ የለም ካሉ ደግሞ ወደ ሌክ ቪው ፓርክ ጎራ ብለው ሐይቁ ዙሪያ ምንጣፎትን በማንጠፍ አስደማሚውን የተፈጥሮና የከተማዋን ውበት መኮንኮም ይችላሉ። እሱን አድርገው ሲጨርሱ አሁን ደግሞ የሁሉንም ፓኪስታናውያን አኗኗር በምን ጊዜና እንዴት ብዬ ተመልክቼ ጨርሳለሁ ያሉኝ እንደሆነ እኔ ያለው አይጨነቁ፣ ምክሬን ያድምጡና ጓዞትን ሸክፈው ወደ ሎክ ቪርሳ ይሄዱ። የሎክ ቪርሳ ተቋም ፓኪስታኖች በዘመናቸው ያለፉበትን የባህልና የታሪክ አሻራ ከሁሉም የሀገሪቱ ክፍል አሰባስቦ በአንድ ሙዚየም ውስጥ አስቀምጦ ይጠብቆታል። እርሶም ጎራ ብለው ከጥንት እስከ ዛሬ የነበሩትን ፓኪስታናውያን መተዋወቅ ይችላሉ። ደግሞ ከተማ መሃል ሆነው የተራራዎቹን ምድር ፓኪስታንን ተራራዋን እየቧጠጡ መጋለብ ካሰኘዎት የማርጋላ ተራራማ ጋራዎች ኑልኝ እያሉ ይጠሩታል። የሃይኪንግ ልምድ ከሌሎትም በፍጹም አይስጉ። ከጀማሪ እስከ ለየለት የተራራ ጋላቢ ሊሞክራቸው የሚችላቸው መልክዓ ምድሮች ተዘጋጅተው እርሶን ይጠብቃሉ። በተጨማሪም ኢስላማባድ የዲፕሎማቶች፣ የመንግስት ተቋማት እንዲሁም የሀገሪቱ ከበርቴዎች መኖሪያ ከተማ ናት። የቀደመችው የፓኪስታን ዋና ከተማ የነበረችው የሀገሪቱ ትልቋ ከተማ ካራቺ ስትሆን ከጠቅላላ የሀገሪቱ የቆዳ ስፋትም 3780 ኪሎ ሜትር ስኩዌር የሚሆነውን ትጋራለች። ወደ 20 ሚሊዮን ገደማ የሚጠጉ ፓኪስታናውያንም መኖሪያቸው በዚህ ነው። ካራቺ በሌላኛው ስሟ የማትተኛው ከተማም እየተባለች ትጠራለች። ከተማዋም
የፓኪስታን የኢኮኖሚ ልብ ምት የሚመታባትና በጥድፊያና በእንቅስቃሴ የተሞላች ከተማ ናት። የስራ ከተማ በመሆኗ የሀገሪቱን ኢኮኖሚ የሚዘውሩት ግዙፎቹ ተቋማት በዚህ ተቀምጠው ይገኛሉ። ነዋሪዎቿን በማትተኛው ከተማ ሌት ተቀን ሲባትሉና በስራ ተወጥረው ይታያሉ። ከካራቺ ቀጥላ የባህልና የታሪክ መዝገብ የሆነችው ላሆሬ የትላንቱን ባህልና ጥበብ ዛሬ ላይ ነፍስ ዘርታ ታኖራለች። የፓኪስታኗ ትንሿ ማንቸስተር የምትባለው ፋይሰልባድ ደግሞ የሀገሪቱ ኢንዱስትሪ ሞተር ዋና አቀጣጣይ ከተማ ናት። የፓኪስታንን ኢኮኖሚ እቅፍ ድግፍ አድርጎ የያዘው የቴክስታይል ዘርፍም እትብቶ የተቀበረው በዚህ ነው። ፋይሰላባድ ከኢንዱስትሪ ሞተርነት በተጨማሪም የጠንካራ ሰራተኞች መኖሪያ ከተማ ናት። በዚህች ከተማ ጥጥ ወደ ጨርቅ፣ ጨርቅ ደግሞ ወደ ፋሽን ተቀይሮ መላው ዓለምን ያዘንጣል። ፓኪስታን በዘመነኛው ዓለም ብዙ ያልተባለላት ሀገር ናት። እያንዳንዱ ከተማዎቿ ጽናትን፣ ፈጠራን፣ እድገትንና ተስፋን ይሰብካሉ። በተናጠል ያላቸው ነጸብራቅ በጋራ ሲደመር ደግሞ ሀገሪቱ ባለ ብዙ ቀለም፣ ባለ ግርማ ሞገስ እንዲሁም ባይበገሬነት ጸንታ የምትጓዝ ሀገር መሆኗን ብሔራዊ አርማ አድርገው ያበራሉ። በፓኪስታን ከተራራ ብንል እስከ ሸለቆ፣ ከሐይቅ ብንል እስከ ወራጅ ወንዝ፣ ከበረዶ ብንል እስከ አረንጓዴና አሸዋማ ምድር በዚህ ይገኛል። ምስጋና ለተፈጥሮ ይሁንና ሀገሪቱም ህልም የሚመስል ውበትን የተቀዳጀች ሀገር ናት። በማይካደው ጥንታዊነቷ ምክንያት በዘመናት አፈሯን የረገጡ ሁሉ አሻራቸውን እየጣሉባት የትየለሌ ታሪካዊና ባህላዊ መስህቦችን ለግሰዋት አልፈዋል። ዛሬ ላይ ፓኪስታን በኢንዱስትሪ ከተሽቆጠቆጡት እንዲሁም በቴክኖሎጂና በፋይናንስ ዘርፍ ወደፊት እስከ ከነዱት ውብ ከተማዎቿ አንስቶ እስከ ጥንታዊ የኪነ ህንፃና የጥበብ መዳረሻዎቿ አልፎ ተርፎም የተፈጥሮ አፍቃሪያን ከተፈጥሮ በለሷ ለመቃመስ ደጅ ሲጠናት ይስተዋላል። በፕሮፓጋንዳ ማርኬቲንግ ብዙ ባይወራላትም አንድ አፈሯን የረገጡ ግን ስለሷ አውርተው አይጠግቡም። እኔም እናንተ ቤተሰቦቼ የማኝ ትሆኑኝ ዘንድ የተወሰኑትን መዳረሻዎቿን ለዛሬ ላስቃኛችሁ። በቅድሚያ በየዓመቱ 250 ሺህ ገደማ ቱሪስቶች የሚጎበኙትን የኪሂወራ የጨው ማዕድን ቋት ላስቃኛችሁ። ይህ የማዕድን ቁፋሮ ቦታ የሂማሊያ ጨው በመባል የሚታወቁትን ባለፒንክ ቀለሞቹን የጨው ማዕድናት በማውጫነቱ ይታወቃል። ከውቦቹ ባለፒንክ ቀለም ማዕድናት በላይ በታሪክ ሂደት የግሪካዊው ጦረኛ አሌክሳንደር ዘግሬት ወታደሮችም ቀደምት ማዕድናትን የሚያወጡበትና ለገበያ የሚያቀርቡበት መስህብ በመሆኑ በትኩረት እንዲጎበኝ ምክንያት ሆኖታል። ከዛው ከጥንታዊዎቹ የፓኪስታን መስህቦች ርቀን ሳንወጣ አንድ ቦታ ልውሰዳችሁ። ይህ ደግሞ የማክሊ ኔክሮፖሊስ የደቦ የመቃብር ስፍራ ይሰኛል። ይህ የመቃብር ስፍራ ከ14ኛው ክፍለ ዘመን አንስቶ እስከ 18ኛው ክፍለ ዘመን ድረስ ግልጋሎት ይሰጥ እንደነበረ ይነገርለታል። ጠቅላላ ስፋቱም 10 ኪሎ ሜትር ስኩዌር የሚሸፍን ሲሆን 500 ሺህ ለሚጠጉ የመቃብር ስፍራዎችም መገኛ ቦታ ነው። ይህ በዩኔስኮ ቅርስ ጥበቃ ስር የሚገኝ መስህብ በምድራችን ላይ ግዙፍ ከሚባሉት የደቦ መቃብር ስፍራ ካላቸው ቦታዎች ውስጥ አንዱ ነው። እንጓዝና አለፍ ብለን የምናገኘውን ለ1500 ዓመታት በፓኪስታን አፈር ላይ ቆሞ የሚገኘውን የካስታራጅ ቤተ መቅደሶች ላስቃኛችሁ። የካስታራጅ ቤተ መቅደሶች መንደር ከ6 ሄክታር የሚልቅ ቦታ የሚሸፍን መስህብ ሲሆን በውስጡም 12 የሂንዱ ቤተ መቅደሶችን ይዞ ይገኛል። ከሁሉም ግን በቦታው የሎርድ ሺቫ ቤተ መቅደስ ታዋቂው ሲሆን ከቤተ መቅደሱ ስር የሚገኘው ሐይቅ ባለው ከፍተኛ የፒኤች ቫልዩ መጠን በእምነቱ ተከታዮች ዘንድ እንደ ቅዱስ ውሃና እንደ ቅዱስ ቦታ ይቆጠራል። ወደ ፓኪስታኗ ላሆሬ ከተማ ያቀናን እንደሆነ በምድራችን ከሚገኙ ግዙፍ መስጊዶች ውስጥ አንዱ የሆነውን የባድሻሂ መስጊድን እናገኛለን። ይህ አስደናቂ መስጊድ በሙግሃል ስርወ መንግስት ዘመን በ1673 ተገንብቶ እንደተጠናቀቀ ሲነገርለት እጅግ ግዙፍ ከመሆኑ ሳቢያ 55,000 የሚጠጉ ምዕመናንን በአንድ ጊዜ ማስተናገድ ይችላል። 103 ሜትር ገደማ ርዝመት ያለው ይህ መስጊድ ወደ ጎን 72 ሜትር የሚጠጋ ስፋት አለው። ባለግርማ ሞገሱ የባድሻሂ መስጊድ በፓኪስታን ምድር ላይ እስልምና ምን አይነት ዋጋ እንዳለው በታሪክም በግሩም ኪነ ህንፃውም ይገልጻል። ለአብነት ያህልም የመስጊዱ ታሪክ ሲወሳ በ16ኛው ክፍለ ዘመን በእጅ የተቀረጸ ቁርአን ይገኝበት እንደነበረ የሃይማኖቱ ድርሳናት ያወሳሉ።
ጉዟችንን እንደቀጠልን ነው። ፓኪስታን የሂማሊያ ተራራዎች መነሻ ቦታና የምድራችን ሁለተኛው ግዙፉ ተራራ ኬቱ የሚገኝባት ሀገር ናት። 108 የሚጠጉ ተራራዎቿም ከ7000 ሜትር በላይ በመሆን የምድራችንን ሪከርዶች ጠራርገው ወስደዋል። ከሁሉም የገነነውና የምድራችን ግዙፉን ተራራ ኤቨረስትን በ238 ሜትር ገደማ የሚያንሰው የኬቱ ተራራ 8611 ሜትር በመርዘም የምድራችን ሁለተኛው ረዥሙ ተራራ ለመባል በቅቷል። ይህ የምድራችን ተራራ ጋላቢዎች እንደ ታላቁ ኤቨረስት በፍቅር የሚወዱት ቦታ ምንም እንኳን ርዝመቱ ከኤቨረስት ቢያጥርም ከኤቨረስት በላይ ግን እጅግ አደገኛውና ለመውጣት የማይመቸው ተራራ ነው። አልደፈሬነቱ እያበሸቃቸውም ከመላው ዓለም አሉ የተባሉ ተራራ ጋላቢዎች በየጊዜው ይታገሉታል። ኬቱን ለመውጣት ሙከራ መደረግ የተጀመረው እንደ አውሮፓውያን አቆጣጠር ከ1892 ጀምሮ ቢሆንም ለ62 ዓመታት የተሳካለት ግን አልነበረም። ነገር ግን በጁላይ 31 1954 አርዲቲዮ ዴሲዮ በተባለ ጣሊያናዊ የጂኦሎጂ ፕሮፌሰርና ተራራ ጋላቢ የተመራ ቡድን ይህንን የተራራ ቋጥኝ ጫፍ ድረስ መውጣት ችሏል። አደገኝነቱ ግን አሁንም እንዳለ ነው። ኬቱ ተራራን ለመውጣት ከሚሹ 100 ሰዎች ውስጥ በአማካኝ 25 የሚሆኑት በየጊዜው ውድ ሕይወታቸውን ያጣሉ። ከዚህ የተራራ ጭውውታችን ሳንወጣ ወደ ፓሱኮን የተራራዎች ጥርቅም እናቅና። የፓሱኮን የተራራዎች ጥርቅም ሌላኛው የተራራና የተፈጥሮ አፍቃሪያን ቀልብ ማረፊያ ቦታ ነው። ቦታው የኮን ቅርጽ ባላቸው ላይለያዩ ተጣብቀው ባሉት የተራራዎች ጥርቅም የተሞላ ሲሆን እነዚህ የተራራ ስብስቦች በአማካኝ 4572 ሜትር ገደማ የሚጠጋ ከፍታ ሲኖራቸው የጥንት ቱሪስቶች የነበሩትን አሳሾችና ጦረኞችን ጨምሮ የዛሬዎቹን የተራራ ወዳጅ ቱሪስቶች እየታዘቡ ከነሙሉ ግርማ ሞገሳቸው ቆመው ይገኛሉ። ፓኪስታኖች በአስቸጋሪ መንገድ ላይ ቢሆንም እንዴት መንገድ መቀየስ እንዳለባቸው ያውቃሉ። ለዚህ ማሳያ ወደ አንድ ቦታ ልውሰዳቸው። የካራኮረም ሃይዌይ ይሰኛል። ይህ ሃይዌይ 1300 ኪሎ ሜትር የሚሸፍን ረዥም ሃይዌይ ሲሆን ከምድራችን ትልልቆቹ ተራራዎች ውስጥም አራቱን እያስቃኙት ወደ ጎረቤት ሀገር ቻይና ይወስዶታል። ይህ አስደናቂ ሃይዌይ ግንባታው በቻይናና በፓኪስታን መንግስት ጥምረት የተገነባ ሲሆን ሙሉ ግንባታውን ለማጠናቀቅም 2 አስርት ዓመታትን ፈጅቷል። የመንገዶቹን ነገር ካነሳን ማለቂያ ስለማይኖረው የምድራችን ከፍተኛ ቦታ ላይ ስለተገነባው የሻንዱር ፓስ ሃይዌይ ላጫውታችሁና ወደ ቀጣይ መዳረሻዎቻችን እንነጉዳለን። የሻንዱር ፓስ ሃይዌይ 3718 ሜትር ከፍታ ባለው የመሬት አቀማመጥ ላይ የተገነባ ሃይዌይ ሲሆን ይህ መንገድ ግልጋሎቱ ተጓዦቹን ማድረስ ብቻ አይደለም፣ እግረ መንገዳቸውንም የተፈጥሮና የባህል መስህቦችንም እንዲጎበኙ እድል ይፈጥራል። በሻንዱር ፓስ ሃይዌይ መጓዝ በለስ ከቀናው በእኔ ይሁንቦትና ጉዞዎትን ከጁላይ 7 እስከ ጁላይ 9 ባሉት ቀናት ያድርጉት። እሺ ካሉኝ በእነዚህ ቀናት ለ800 ዓመታት ሳይቋረጥ በፓኪስታንና በአፍጋኒስታን ጎሳዎች ዘንድ በየዓመቱ የሚደረገውን የፈረስ ግልቢያ ግጥሚያ ለመታደም እድል ያገኛሉ። እርስዎ ብቻ አይደሉም ደግሞ በየዓመቱ በሺዎች የሚቆጠሩ ቱሪስቶች እሱም ብሎ የሚገኙበት አስደናቂ መስህብ ነው። የሻንዱር የፈረስ ግልቢያ በሻንዱር ፓስ የፈረስ ግልቢያ ሜዳ በየዓመቱ ይካሄዳል። የሻንዱር ፓስ የፈረስ ግልቢያ ሜዳም የምድራችን ከፍተኛ ቦታ ላይ ያለ የፈረስ መጋለቢያ ስፍራ ነው። ይህ ቦታ ከስፖርት ማዕከልነቱ በተጨማሪም በሁለቱ ሀገራት ጎሳዎች መካከል የባህል ልውውጥ የሚደረግበት ትልቅ መድረክ ነው። እንደው የለየሎት የአድቬንቸር ቱሪዝም አፍቃሪ የሆኑ እንደሆነ ደግሞ ከሻንዱር ፓስ እንውጣና የሁሴኒ ልብ ሰቃይ ድልድይን ይሞክሩ ትሎታለው። የሁሴኒ ልብ ሰቃይ ድልድይ የምድራችን አደገኛው ድልድይ ሲሆን ከባህር ጠለል በላይ 792.48 ሜትር ከፍታ ያለው እጅግ አደገኛው የገመድ ድልድይ ነው። ይህ ድልድይ 194 ሜትር ርዝመት ያለው ሲሆን አግድም በተሰተሩ 472 የጣውላ ድርድሮች የተገነባ ነው። መሬት መንቀጥቀጥን ጨምሮ የተለያዩ የተፈጥሮ ክስተቶችን ተቋቁሞ ዛሬም ድረስ የሚገኘው የሁሴኒ ድልድይ የተገነባው በ1976 ሲሆን ዛሬ ላይ ልበደንዳና ቱሪስቶች ወደ ታች ሳይመለከቱ ይሻገሩታል። ታዲያ መሃሉ ላይ ቆመው ወደ ጎን አለማማተርና የሂማሊያ ተራራዎችን አለመመልከት ግን እድለቢስነት ነው። በምድራችን ላይ 3 ሀገራቶች ብቻ የእስላሚክ ሪፐብሊክ ስቴትነትን ማዕረግ አውጀው ይገኛሉ።
መንገዱን ያሳየቻቸው ግን የዛሬዋ መዳረሻችን ፓኪስታን ናት። ፓኪስታን እንደ አውሮፓውያን አቆጣጠር በ1956 ኢስላሚክ ሪፐብሊክ ስቴት መሆኗን ስታውጅ ዓለም ተደነቀ። ፓኪስታን የቀደደችውን ፈር የእኛዋ የምዕራብ አፍሪካዋ ሞሪታንያ እንደ አውሮፓውያን አቆጣጠር በ1960 ተቀላቀለች። ቆይቶም እንደ አውሮፓውያን አቆጣጠር በ1979 የቀደመችው ፐርሺያ የአሁኗ ደግሞ ኢራን በይፋ ኢስላሚክ ሪፐብሊክ ስቴት መሆኗን ለዓለም አወጀች። እስከ ዛሬዋ ቀን ድረስም ዓለም ለሶስቱ ሀገራት ብቻ እውቅና ሰጥቶ ኢስላሚክ ሪፐብሊክ ስቴት እያለ ይጠራቸዋል። ዛሬ ላይ ፓኪስታን ኢስላሚክ ሪፐብሊክ ስቴት ስትሆን ከጠቅላላ ዜጎቿ 80 በመቶ የሚሆኑት የሱኒ እስልምና እምነት ተከታዮች ሲሆኑ 15 በመቶ የሚሆኑት ደግሞ የሺያ እስልምና እምነት ተከታዮች ናቸው። የተቀረውን ቦታ ደግሞ ሂንዱይዝም በ2.1 በመቶ እንዲሁም ክርስትና በ1.3 በመቶ ይይዛሉ። ፓኪስታን በሚሊተሪ ጡንቻቸው ዓለም ደረጃ ከሰጣቸው 10 ሀገራት ውስጥ በስድስተኛነት ተቀምጣ ትገኛለች። ዋና ነገሩ ግን ይሄ አይደለም። ፓኪስታን የደህንነት ስጋት ትጭርብኛለች ብላ ከምትሰጋት ህንድና በተቀረው ዓለም ፊት ታፍራና ተከብራ እንድትኖር ያደረጋት ብቸኛዋ የኢስላሚክ ሪፐብሊክ ስቴት ባለ ኒኩሌር አረር ባለቤት ሀገር ናት። ፓኪስታን ዜጎቿ በየቀኑ በምድራችን አጭሩን ብሔራዊ መዝሙሯን እየዘመሩ ፍቅራቸውን ቢገልጹላትም ለሀገራቸው ያላቸው መውደድ ግን እንደ ብሔራዊ መዝሙሩ አጭር አይደለም። ለምን እንዲህ ያልኩ መሰላችሁ? በፓኪስታን የኒኩሌር አረር መታጠቅ ሂደት ላይ ባህር ማዶ ተሻግሮ የኖረ ልጇ የባዕድ ሀገር የሚከፈለውን ረብጣ ገንዘብ ጥሎ ድሃዋ ሀገሩን ቀና ለማድረግ ያሳየው የሀገር ፍቅር እውነትም ፓኪስታናውያን በሀገራቸው እንደማይደራደሩ ማሳያነቱን ስለሚገልጽ ነው። ግር ካሎት ነገሩ ወዲህ ነው። አንድ ፓኪስታናዊን መንገድ ላይ ይዛችሁት እስቲ በህይወቴ የምታውቀውን አንድ ቅዱስና የተባረከ ሰው ንገረን ብትሉት 2 ጊዜ ሳያስብ ዶክተር አብዱል ቃድር ካህን ብሎ ይመልሱሎታል። ማን ነው ያሉ እንደሆነ እሱን አያስቸግሩትና እኔ ልንገሮ። ዶክተር አብዱል ቃድር ካህን በአውሮፓ ምድር የላቁ ትምህርቶችን የተማረና በአውሮፓ ምድር ላይም የኒኩሌር ኢንዱስትሪ ውስጥ የመስራት እድልን ያገኘ ሰው ነበር። ይህ ዶክተር በኔዘርላንድ በነበረው ቆይታም የዩራኒየም ማብላላት ዘርፍ ውስጥ በአስተርጓሚነት የመግባትና ወሳኝ የሚባለውን ዩራኒየምን ወደ አቶሚክ ቦምብነት የሚቀይረውን ጥበብ ለመማር በለስ ቀናው። ነገርየው የተቀየረው ግን እንደ አውሮፓውያን አቆጣጠር በ1974 ህንድ ስማይሊንግ ቡድሃ ብላ የሰየመችውን የኒውክሌር ሙከራ ስታደርግ ነበር። በወቅቱ መላው የደቡብ እስያ ክፍል በጭንቀት ራደ። ይሄኔ ዶክተር አብዱል ቃድር አልቻለም። ምስኪኗ ድሃ ሀገሩ በጎረቤት ህንድ መጨፍለቋን እያሰበ እንቅልፍ አጣ። ሰላም ማጣቱ ሲበረታበት ለወቅቱ የፓኪስታን ጠቅላይ ሚኒስተር በሚስጥር ወደ ሀገሩ እንዲጠሩትና ሀገሩንም የኒኩሌር ቦምብ ባለቤት ማድረግ እንደሚችልና እንደሚፈልግ ደብዳቤ ጻፈ። የዶክተሩን ሐሳብ ጠቅላይ ሚኒስተሩ በደንብ ካጤኑት በኋላ እንደ አውሮፓውያን አቆጣጠር በ1976 ወደ ሀገሩ እንዲመለስ ተፈቅዶለት ወደ ፓኪስታን ተመለሰ። ሀገሩ እንደገባም የፓኪስታን መንግስት ካሁታ የምርምር ተቋም የተሰኘ ሚስጥራዊ ላብራቶሪ ያዘጋጀለት። ከመላው የዓለም ክፍልም በከፍተኛ ሚስጥር ለግንባታ የሚያስፈልገው ንጥረ ነገር ሁሉ ተለቀመለት። ልክ በ1980ዎቹ መጨረሻ ላይ ፓኪስታን የኒውክሌር ቦምብ መስራት የሚያስችል ቴክኖሎጂ አቅም ላይ ደረሰች። ይፋዊ አድርጋ ለዓለም ባታሳይም ዓለም ግን መጠርጠር ጀመረ። ይህ ጉዳይ እንቅልፍ የነሳት ህንድ ፓኪስታን የኒውክሌር ባለቤት ናት አይደለችም የሚለውን ለመለየት እንደ አውሮፓውያን አቆጣጠር በ1998 ኦፕሬሽን ሻክቲ ብላ የሰየመችውን የቦምብ ሙከራ አደረገች። ይህኔ ፓኪስታንም እንደ መጀመሪያዋ ሳትደነግጥ በሜ 28 1998 የመጀመሪያውን የተሳካ የኒውክሌር ቦምብ ሙከራዋን አደረገች። ይህንን ተከትሎ መላው ዓለም ፓኪስታን የኒውክሌር አረር ባለቤት መሆኗን አምኖ ተቀበለ። ፓኪስታንም ከዛን ቀን ጀምሮ በመላው ዓለምና በጎረቤቷ ህንድ ፊት ታፍራና ተከብራ መኖር ጀመረች። ዶክተር አብዱል ቃድር ካህንም የሀገሪቱ ብሔራዊ ጀግና የሚል ማዕረግና ፋዘር ኦፍ ኢስላሚክ ቦምብ የሚል ቅጽል ስምም ተሰጠው። ዶክተር አብዱል ቃድር ካህን ኋላ ላይ ግን የፓኪስታንን የኒውክሌር ሚስጥር ለሌሎች ሀገራት አሳልፈ ሰጥተሃል ተብሎ ቢከሰስም ዛሬም ድረስ ግን መላዋ ፓኪስታን ጎረቤቷ አንድን ሳትፈራ የሰላም እንቅልፍ እንድትተኛ ያደረጋት እሱ መሆኑን ሁሉም ፓኪስታናዊ በአንድነት ይስማማል። ፓኪስታን የምድራችንን ኢኮኖሚ በ45ኛነት ትዘውራለች። ከብዙ መውደቅና መነሳት በኋላ ገና እያንሰራራች ያለች ሀገር ብትሆንም ኢኮኖሚዋ ግን በመሰረታዊነት በግብርና
በቴክስታይል እንዲሁም ከሀገር ውጭ ያሉት ዜጎቿ በሚልኩት የቢሊዮን ዶላሮች ሬሚተንስ ኢኮኖሚ ይመራል። ፓኪስታን በዋናነት በግብርና ስር ስንዴ፣ ሩዝ፣ ጥጥና ማንጎን ታመርታለች። በቴክስታይል ዘርፍ ደግሞ የሀገሪቱን ትልቁን የኤክስፖርት ዘርፍ ትዘውራለች። እንደ ዓለም ባንክ የ2024 መረጃ የፓኪስታን ጂዲፒ 373.1 ቢሊዮን የአሜሪካን ዶላር ሆኖ የሰፈረ ሲሆን የዜጎቿ የነፍስ ወከፍ ገቢ ደግሞ 1484.75 የአሜሪካን ዶላር ሆኖ ተመዝግቦላታል። የዛሬዋ ፓኪስታን በቴክኖሎጂ በፋይናንስና በኢኮሜርስ ዘርፍ የዓለም መዲና ለመሆን ሌት ተቀን እየተጋች ትገኛለች። ከጠቅላላ ሕዝቧ 67 በመቶ ለሚሆኑት ወጣት ዜጎቿም ከ200 የሚልቁ ዘመናዊ ዩኒቨርሲቲዎችን ገንብታ ዓለም የደረሰበትን የቴክኖሎጂ እውቀት እንካችው ትላለች። ይህን ጉዞዋን ተንተርሼ የነገዋ ፓኪስታን ምን ትመስላለች የሚለውን ጥያቄ መመለስ እድል ከሰጡኝ የወደፊቷ ፓኪስታን ወጣት ትውልዶቿ የተማሩባት፣ የተለያዩ ፈጠራዎችና ስራ ፈጣሪዎች የሚፈልቁባት፣ የወደብ ንግዷ ተቀላጥፎ ብዙ አምርታ የዓለምን ገበያ የምታረሰርስ ትመስለኛለች እሎታለሁ። ውድ የሀገሬ ልጆች የዛሬው የፓኪስታን ጉብኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።